መጽሐፍ ቅዱስ እንደዚህ ይላል፣ የትጉ እጅ ትገዛለች፣ የታካች እጅ ግን ምን ትላለች? ትገብራለች ይላል። ሁል ጊዜ በበረከትና በእርግማን መካከል ያለው ግልጽ ልዩነት ስንፍና ነው። ትጋት ሁል ጊዜ የበረከት ውጤት ነው። እግዚአብሔር አንድን ሰው ሲባርክ አንዱ በትጋት ነው የሚገለጠው ያ ሰው፣ ወይም እግዚአብሔርን በረከት ይዞ ለማቆየት ለማስቀጠል በረከቱን የራሱ ለማድረግ አንድ ሰው በትጉ ማንነት ውስጥ ሊገኝ ይገባል። በዛው ልክም ስንፍና የእግዚአብሔርን በረከት ማስወሰጃ፣ በህይወታቸው ላይ እርግማንን መሰብሰቢያም ሊሆን ደግሞ ይችላል። አስቡት፣ እግዚአብሔር ምድሪቱን አሳልፎ ሰጥቷቸዋል። በሩ ተከፍቷል፣ እየተጠበቃችሁ ነው። ነገር ግን እናንተ ዛሬ አልመጣም ነገ እሄዳለሁ ብትሉ ያ ምድር የእናንተ ይሆናል? ርስቱን ስትጠቀማላችሁ? ወይም ደግሞ መሬቱ ተዘጋጅቷል፣ ለዘር ለሰብል ተዘጋጅቷል። እግዚአብሔር መሬቱን አዟል እንድታበቅልላችሁ። እናንተ ግን ቆይ ዛሬ አልዘራም ከነገ ወዲያ እዘራለሁ፣ በሚቀጥለው ዓመት እዘራለሁ ብትሉ የዚህን ዓመት መከር ትሰበስባላችሁ። ስንፍና ማለት በህይወት ላይ ልክ እንደዚሁ ነው። በመጽሐፍ ቅዱስ ላይ በኢያሱ ዘመን የሆነው ልክ እንደዚሁ ነው። ትዝ ካላችሁ እግዚአብሔር ወደ ተስፋይቱ ምድር ሊያገባቸው ነው ከግብፅ ምድር ያወጣቸው። ብዙ ተአምራት ተናግሮባቸዋል። የተስፋ ቃል አላቸው። እግዚአብሔር ሊያገባቸው እንደሆነ ገና አስቀድሞ በአባታቸው በአብርሃም ዘመን ሲናገር የቆየበት ነገር ነው። ነገር ግን እነሱ ዮርዳኖስን ተሻግረው ባህሩን ተሻግረው ወደ ተስፋይቱ ምድር መግባት ሲገባቸው በዛ በምድረ በዳ ላይ መለገም ጀመሩ። በቃ ገና ሳይገቡ እዛ ምድር ላይ ምን እንደሚሆኑ እያሰቡ አለቅን ጠፋን እያሉ ማጉረምረም በእግዚአብሔር ፊት ጀመሩ። እግዚአብሔር ታዲያ በጣም አዘነ። በማንጎራጎራቸው ምክንያት ጠፉ ይላል። ስንፍና አንዱ እግዚአብሔር ትሆናለህ ያለውን አለመቀበል አለማመን ራሱ የስንፍና ምልክት ነው። ስለዚህ ዛሬ ስንፍናን ለአንዴና ለመጨረሻ ጊዜ ከህይወታችሁ የሚያጠፉ 5 ሚስጥራትን ነግራችኋለሁ። ልብ ገዝታችሁ በደንብ አዳምጡ።